ነው ዛሬ የምናያቸው። እዚህ ጋር የምታዩቸው ዘ የሚባላሉ እነዚህ ፊደላቶች ዘ የአማርኛ ዘ ፊደላቶች ናቸው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ ብለን የምናነባቸው። የሚወከሉት ደግሞ እነዚህን የሚወክልልን የእንግሊዝኛ ፊደል ተነባቢያቸው ዜድ ይባላል። ዜድ እንደምታዩት ለሁሉም ዜድ ዜድ አስቀምጠናል። ዜድ ዜድ አስቀምጠናል። የሚቀረን ምንድን ነው? አናባቢ ማስቀመጥ ነው። አናባቢዎቹ ደግሞ ለእናንተ አዲስ አይደለም። ከዚህ ፊት በደንብ ተደጋጋሚ ስላየናቸው የራሳቸው አናባቢ ያላቸው፣ የመጀመሪያ ምን መውሰድ እንዳለበት፣ ሁለተኛ፣ ሶስተኛ እያለ እያንዳንዱ የአማርኛ ፊደል ምን አይነት አናባቢ መውሰድ እንዳለበት ከዚህ ፊት አይተናል። አሁንም እነዚህን አናባቢ እንጽፋለን። እንደምታዩቸው የመጀመሪያ ኢ ይወስዳል፣ ሁለተኛ ያለው ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ እንደሌላቸው እናውቃለን። ሰባተኛ ደግሞ ኦ ይወስዳሉ። ስለዚህ የእንግሊዝኛ አናባቢ ፊደላቶች የሚባሉ እነዚህ አምስቱ ፊደላቶች በየቦታው ሲገቡ ትክክለኛ የአማርኛው ድምፅ እንዲሰጡን ያግዙናል ማለት ነው። ለምሳሌ ዜድ ብቻው ጽፈን ዘ ነው አንልም አይደለ? ኢ ጨምረን ነው ዘ መሆኑን የምናውቀው። ዙ ስንል ደግሞ ዩ እንጨምራለን። ቀጣይ የምናየው ፊደል ማን ነው? ዠ ነው። ዠ የሚባለው ፊደል ከዛ ቀጥሎ የሚመጣ የአማርኛ ፊደል ነው። ሲነበቡ ደግሞ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ ይሆናል። ሲነበቡ በዚህ መልኩ እናነባቸዋለን። ትንሽ ከዛ የሚለያቸው ምንድን ነው? እነዚህ ፊደላቶች የሚወስዱት ፊደል ተወካያቸው ሁለት ፊደል ናቸው። እነሱም ዜድ እና ኤች ናቸው። ዜድ እና ኤች። ዜድ እና ኤች እንደ ዠ ነው የሚወክልልን፣ እንደ ዠ። ያኛው የላይኛው ግን ዜድ ብቻ ነው። ዜድ እና ኤች ወስደን ከዛ በኋላ ደግሞ የየራሳቸው እያንዳንዳቸው አናባቢ ያስፈልጋቸዋል። የራሳቸው አናባቢ ያስፈልጋቸዋል። እነሱም ቅድም እንዳየናቸው ኢ፣ ዩ፣ አይ እና ኢ እና ኦ፣ እነዚህ አምስት ፊደላቶች መውሰድ ነው። እነሱን እንወስዳለን። አሁን እዚህ ጋር እንደምታዩት ኤች ጨምረንበታል አይደለ? ይሄ አሁን ዠ ፊደል የሚወክልልን የእንግሊዝኛ ፊደል ነው። ዠን የሚወክልልን ነው። ዠን ከዛ የሚለያቸው ምንድነው ብያቸዋለሁ። ይሄ ዜድ ኤች ነው ዠ የሚወክለው። ዘ ግን በዜድ ብቻ ነው። ስለዚህ ለእነዚህ የቀረን ምንድነው? አሁን አናባቢው ነው። አናባቢዎቹ ደግሞ የመጀመሪያው የሚወስደው ማን ነው? ኢ፣ ሁለተኛ ዩ፣ ሶስተኛ አይ። ልክ ለዘ እንዳስቀመጥ ነው ለዚህም ተመሳሳይ ናቸው ማለት ነው። አያችሁት? ከዘ ጋር ምንም ልዩነት የለውም። አናባቢዎቹ ላይ የሚለዩት ምን ላይ ነው? ተነባቢዎቹ ላይ ብቻ ነው የሚለዩት። ስለዚህ በዚህ መልኩ መጻፍ ትችላላችሁ ማለት ነው። ከእናንተ የሚጠበቀው ምንድነው? ተነባቢ መያዝ። ግፋ ካለ ደግሞ አናባቢዎቹም የቴት ላይ መግባት እንዳለባቸው መያዝ ነው። አንደኛ ላይ ኤ ያለ፣ ሁለተኛ ላይ ዩ፣ ሶስተኛ አይ፣ አራተኛ ላይ ኤ፣ አምስተኛ ላይ ኢ፣ ስድስተኛ የለውም፣ ሰባተኛ ኦ። በዚህ መልኩ ነው መጻፍ የምንችለው። ቀጣይ ፊደል የሚሆነው ማን ነው? የ ነው። የ በቀይ የጻፍኩላችሁ የ ፊደል ይባላል። ሲነበቡ የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እነዚህ የፊደል ደግሞ የሚወከሉት በእንግሊዝኛ ፊደል ማን ነው? ከድምፁ እንደምንረዳው ዋይ ነው። ዋይ የሚወክልልን የአማርኛውን የፊደል ነው። ስለዚህ ተነባቢያቸው የሚባሉት የየተወክ ተነባቢ እነማን ናቸው? ዋይ ናቸው። አናባቢ ለሁሉም እኩል ነው ታውቃላችሁ። አምስቱ አናባቢዎች የሚባሉ ተነባቢ ግን የተለያየ ነው። ስለዚህ የየተነባቢ ዋይ ነው። እያንዳንዱ ዋይ ወሰድን። ከዛ የሚቀረን ምንድን ነው? ተነባቢ ማን ነው? አናባቢ ማስቀመጥ ነው። ተነባቢ ማለት ያ የፊደሉ መሰረቱ ነው፣ ራሱ ነው። አናባቢ ማለት ደግሞ የተለያየ ድምፅ እንዲኖረው የሚያደርግ ነው። አሁን የፊደል በዋይ ነው የሚወከለን ብለን ለሁሉም የዋይ ብናስቀምጥ የትኛው የመሆኑን አናውቅም። የሚለየው ምንድን ነው? አናባቢዎች አስገብተን በሚሰጠን ድምፅ መሰረት ነው። ለምሳሌ አራተኛ ያ ከሆነ ኤ መውሰድ አለበት አይደለ? ይኸው እዚህ ጋር እንደምታዩት ኤ ወሰደ። እያንዳንዱ አለ የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። በዚህ መሰረት አናባቢዎች አስቀምጠናል።
ስለዚህ የምትይዙልኝ ምንድነው? አናባቢ ለሁሉም እኩል ነው። የሚለየው ምንድነው? ተነባቢዎቹ ብቻ ሲሆን ነው ማለት ነው። ተነባቢዎቹ ብቻ ናቸው የሚለዩት። እሺ ቀጣይ የሚሆነው ከየ ቀጥሎ የሚመጣ ፊደል ደ ፊደል ነው። ደ እናያቸዋለን። እዚህ ጋር ግን ከመሄዳችን በፊት የምትይዙልኝ ምንድነው? የዘ ተወካይ ዜድ ነው። የዠ ደግሞ ዜድ ኤች ነው። የየ ደግሞ ዋይ ነው። ይሄን ያዙልኝ በደንብ። ወደ ቀጣይ ፊደል ስንሄድ ደ ፊደል ነው። ደ ስናነባቸው ደ ዱ ዲ ዳ ዴ ድ ዶ ይሆናል። እነዚህ የሚወከሉት ደግሞ በምንድን ነው? ደ ፊደል የሚወከለው በእንግሊዘኛው አራተኛው ፊደል ዲ ፊደል ነው የሚወከለው። ዲ ኤቢሲዲ ብለን ስንሄድ ዲ ፊደል ስንደርስ ታገኝታላችሁ። ስለዚህ ደ የሚወከለው ማን ነው? በዲ ነው። በዲ ዲ መጀመሪያ እናስቀምጣለን ተነባቢዎቹ። ከዛ የሚቀረን ምንድን ነው? አናባቢ ነው። ቮልስ የሚባሉ ቮልስ ወይ ደግሞ አናባቢ የሚባሉ እናስከትላለን። እነሱ እነማን ናቸው? ኢ ዩ አይ ኤ ኢ እና ኦ ናቸው። 5ቱ ናቸው። ስለዚህ ለሌሎች እንዳደረግነው ለደም ተመሳሳይ ነገር ነው የምናደርገው። እነዚህ አናባቢዎቹ በስርዓቱ 1 እስከ 7 ባለው ማስቀመጥ ነው። አንድ ለየት ያለ ማን ነው? 6ኛ ፊደል ነው። 6ኛ ፊደል ምንም አይነት አናባቢ አያስፈልግም። ራሱን ችሎ የቆመ ነው። እንደምታዩቸው ሁሉ ምንም አይነት አናባቢ የላቸውም ከዚህ ጋር ያሉ 6ኛ ፊደላቶች። ስለዚህ በዚህ መሰረት እንግሊዘኛ በአማርኛ በቀላሉ መረዳት ትችላላችሁ። ለዛሬ እዚህ ላይ ይብቃን። ሰላም ዋሉ።